ጊዜ ያላቸው ያን ጊዜያቸውን በአግባቡ አለመጠቀማቸው ነው ሪግሬት የሚያደርጉት ማለት። እድሜ ሰዎች ብዙ ጊዜ እድሜያቸውን ሲናገሩ ካያችሁ ደስ ብሏቸው አይደለም የሚነግሯችሁ። ትክክለኛውን ነገር በትክክለኛው ሰዓት በትክክለኛ ዓላማ መስራትና መጠቀም ማለት ነው። ሰላም እንዴት ናችሁ? ዌልካም ቱ ማይ ቻናል ናትናኤል ነኝ። በዚህ ቻናል ከመጽሐፍት ከተለያዩ ቦታዎች እንዲሁም ከህይወት ኤክስፒሪየንስ ያገኟቸውን እውቀቶች እናንተንም እንዲያግዛችሁ ለተግባርም አመቺ በሆነ መልኩ የተለያዩ ሀሳቦችን እውቀቶችን አካፍላችኋለሁ ማለት ነው። ለመማር ለማደግ እንዲሁም ደግሞ ኤክስትራ ኦርዲነሪ ለመሆን ዝግጁ ከሆናችሁ ትክክለኛው ቦታ ላይ ያላችሁት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬው ቪዲዮ ጊዜን በአግባቡና በውጤታማነት እንዴት መጠቀም እንደምትችሉ እናያለን ማለት ነው። እስከ መጨረሻው አብራችሁ ቆዩ። እሺ፣ ታይም ማኔጅመንት ምን ማለት ነው? ከሱን ጀምር። ጊዜን በአግባቡ መጠቀም ማለት ብዙ ስራዎችን መስራት ማለት አይደለም። ትክክለኛውን ነገር በትክክለኛው ሰዓት በትክክለኛ ዓላማ መስራትና መጠቀም ማለት ነው። ይህ ዴፊኒሽን ታይም ማኔጅመንትን በደንብ ይገልጸዋል ብዬ አስባለሁ። እንደምታውቁት ሁሉም ሰው 24 ሰዓት ነው ያለው። ልዩነቱ ጊዜን በአግባቡ ፕላን አድርጎ የመጠቀም ጉዳይ ነው ማለት ነው። አንዳንድ ሰዎች ያስቀኗችሁ ጊዜ አጠቃቀም የጊዜ አጠቃቀም ስርዓታቸው በጣም ደስ የሚል ሰዎች አሉ አይደለ? ስለዚህ እኛም እሱን ማወቅ ያስፈልጋል ማለት ነው። በነገራችን ላይ እኛ ሆን ብለን ታይማችን ፕላን አድርገን ካልተጠቀምን ስልካችን ይወስንልናል ማለት ስልካችን ሶሻል ሚዲያ ላይ ማንፈልጋቸው ነገሮች ላይ ስክሪን ታይማችን እየባከነ እዛ ላይ እየፈሰሰ ይሄዳል ማለት ነው። ወይም ደግሞ ሰዎች የኛን ጊዜ ይጠቀሙበታል። ስለዚህ ታይም ማኔጅመንትን በተመለከተ የሆነ ጊዜ ላይ ያየሁት በጣም የሚያስደነግጥና የሚያስገርም ጥናት አለ። በቅድሚያ እሱን ላካፍላችሁ። ጥናቱ የተደረገው ሞት ጣር ላይ የደረሱ ሰዎች ላይ ነው። ሞት አፋፍ ላይ የደረሱ ሰዎች ምንድነው የሚቆጫቸው ነገር? ምንድነው ሪግሬት የሚያደርጉት ነገር? እሱን ነበር ቼክ ማድረግ የተፈለገው። እንግዲህ ይህን ጥናት ስታዳምጡኝ እናንተም ራሳችሁን በእነሱ ጫማ ውስጥ አድርጋችሁ ለማየት ሞክሩ። እነዚህ ሰዎች ላይ ይሄ ነገር ቼክ ሲደረግ አንደኛው ሰው ምን ይላል? ለእናቴ ይህን ነገር አለማድረጌ፣ የሆነኛው ሰው ደግሞ ትምህርቴን አለመጨረሴ፣ አንዱ ደግሞ ቢዝነሴን ያን ያህል ድረስ የምፈልገው ድረስ አለማድረሴ። እንደዚህ አይነት ነገሮችን ነው ብዙ ሰው የሚጠቅሰው። ምን ማለት ነው? ታይም እያላቸው ጊዜ እያላቸው ያን ጊዜያቸውን በአግባቡ አለመጠቀማቸው ነው ሪግሬት የሚያደርጉት ማለት ነው። በዚህ ጥናት ውስጥ ትልቅ የምንወስደው ሌሰን ምንድን ነው? አሁን እንደ ቀልድ የምንቀልድባት የምናሾፍባት ታይም ታልፋለች። ከዛ የሆነ ጊዜ ላይ ዞር ብለን እያየን ያን ጊዜ አለመጠቀሜ፣ እንደዚህ በምፈልገው መልኩ አለመጠቀሜ የሚል ነገርም ሊመጣ ይችላል እና ያ ከመሆኑ በፊት ግን ጊዜያችን እንዴት ነው በአግባቡ መጠቀም የምንችለው የሚለውን ነገር ማወቅ መማር እና መካን ይኖርብናል ማለት ነው። እንደምታውቁት ብዙ ሰው በጊዜው አንሳቲስፋይድ ነው። ይህም በቀላሉ ለማወቅ በምን ቴስት ማድረግ ትችላላችሁ ካልን እድሜ ሰዎች ብዙ ጊዜ እድሜያቸውን ሲናገሩ ካያችሁ ደስ ብሏቸው አይደለም የሚነግሯችሁ። ይህን ያህል አመቴን ይሏቸዋል። ግን ዲፕ ዳውን የሆነ ያልተጠቀሙበት የባከነ እድሜ እንዳለ እንዲሁ ከውጭ አይታችሁ ማንበብና ማወቅ ትችላላችሁ ማለት ነው። ስለዚህ ይሄም ከመሆኑ በፊት ጊዜያችንን ቅድም እንዳልኳችሁ እንዴት ነው በአግባቡ መጠቀም ያለብን የሚለውን ነገር ማወቅ አለብን። እንግዲህ እሱ ቀጥታ ወደ መፍትሄው ከመሄድ በፊት ጊዜ በአጠቃላይ ስለ ጊዜ ሲነሳ ማወቅ ያለባችሁ ብዬ ማስባቸውን መጀመሪያ 3 ቁልፍ ነገሮች ላካፍላችሁ። አሁን የምነግራችሁን 3 ቁልፍ ነገሮች እንደ መርህም ልንወስዳቸው የምንችላቸው ነው። ስለዚህ እንደው መርህ ብንላቸው በደንብ የተሻለ ነው። የመጀመሪያው መርህ ዘ አቢሊቲ ቱ ሴይ ኖ፣ ኖ የማለት ችሎታ። ለምንድን ነው ኖ የምንለው? አላስፈላጊ ለሆኑ የኛን ጊዜ ለማይፈልጉ ነገሮች ኖ የማለት ችሎታ። ለምንድን ነው አቢሊቲ ችሎታ ያልነው ስንል? ምክንያቱም ብዙ ሰው ይሄ ችሎታ አላዳበረው። ከዛም ባለፈ ሼም ይዘዋል ኖ ለማለት። በነገራችን ላይ ኖ ማለት ለኛ የኛን ታይም ወርዝ ለማያደርጉ ነገሮች፣ ቅድሚያ ሊሰጣቸው ለማይገቡ ጉዳዮች ኖ ማለት በራሱ ሰልፊሽነት አይደለም፣ ራስ ወዳድነት አይደለም። ብዙ ሰው ሰልፊሽነት ስለሚመስለው ነው ኖ ማይለው ማለት ነው። ግን ለራሳችንም ለሰዎችም ታይም ኢነርጂ ያለንን ክብር ነው የሚያሳየው ማለት ነው። ስለዚህ ኖ የማለት ችሎታችን ይበልጥ እያደገ በሄደ ቁጥር ታይማችን በምንፈልገው መልኩ ለመጠቀም ለኛ የበለጠ አመቺ ይሆንልናል ማለት ነው። ቀደም እንዳልኳችሁ አሁንም ደግሞ አለው ለሁሉም ነገሮች ኖ ማለት ግትር መሆን ማለት አይደለም። ግን የኛን ታይም ወርዝ ለማያደርጉ ነገሮች እኛ ቅድሚያ ልንሰጣቸው ፕራዮሪቲ ልንሰጣቸው ለማይገቡ ጉዳዮች ኖ ማለት ግን ችሎታችን የበለጠ ማደግ ይኖርበታል ማለት ነው።
ሁለተኛው ፕሪንሲፕል ደግሞ ስቶፕ መልቲ ታስኪንግ፣ በአንዴ ብዙ ስራዎችን መስራት ማቆም። በአንዴ ነው እሺ። በተለያየ ሰዓት ከሆነ በቅደም ተከተል ከሆነ ችግር የለም። ግን በአንዴ ብዙ ስራዎችን መስራት ብዙ ጊዜ ውጤታማ ያደርጋል ብለን ነው የምናስበው። ግን መልቲታስኪንግ ከምናስበው በላይ ውጤታማነታችንን ይቀንሷል። ይህም በተመለከተ አንዳንድ ጥናቶችን ለማየት ሞክሬ ነበር እና እንግዲህ አንዳንድ ጥናቶች እንደሚያሳዩት በ40% ነው ውጤታማነታችን የሚቀንሰው። ምን ማለት ነው? አንድ ሰው አንድን ስራ የሆነን ስራ እየሰራ በዛው ሰዓት ላይ የሆነን ስራ ለመስራት መሞከር፣ የተለያዩ ስራዎችን ይሄ እንደ ማድበስበስ ልንለው እንችላለን መሞከር ውጤታማነታችንን በ40% ዝቅ ያደርግብናል ማለት ነው። ስለዚህ ለሌላ ጊዜ በአንዴ ብዙ ስራዎችን ለመስራት ስንፈተን ስራዎቹን እንያቸው መጀመሪያ፣ ስፔሻሊ አውጥተን ወረቀት ላይ ጽፈናቸው ብናያቸው አሪፍ ነው። ከዛ እንደ ቅድሚያ እንደሚሰጠው ጉዳይ እንደ መጀመሪያ አስፈላጊነቱ አንዱን ፒክ እያደረግን ተራ በተራ በቅደም ተከተል በሂደት መስራት፣ እሱን የተሻለው ማለት ነው። ሶስተኛው ቁልፍ ፕሪንሲፕል ደግሞ ፕራዮሪቲ ነው። ቅድሚያ ሊሰጠው ለሚገባ ጉዳይ መጀመሪያ ቅድሚያ መስጠት ያስፈልጋል ማለት ነው። ባይዘው እየደበረንም ቢሆን ስፔሻሊ ደግሞ የሆነ ሁለት ነገሮች አቴንሽናችንን ለመውሰድ በሚሞክሩበት ሰዓት ቅድሚያ የሚሰጠውን ጉዳይ መጀመሪያ ቅድሚያ የመስራት ችሎታ ያስፈልገናል። ይህን እንደውም በብራያን ትራሲ መጽሐፍ ኢት ዛት ፍሮግ የሚለው መጽሐፍ ላይ ብራያን ትራሲ ኢት ዛት ፍሮግ ብሎ ነው የሚያስቀምጠው። ሀሳብ ማለት በቃ እንቁራሪትን ብላ፣ እያስጠላም እየደበረም ቢሆን መጀመሪያ ቅድሚያ ስጠውና ቅድሚያ ለሚሰጠው ጉዳይ መጀመሪያ እሱን መስራት ያስፈልጋል ማለት ነው። ይህን ኢት ዛት ፍሮግ የሚለው መጽሐፍ ሆፕፉሊ የሆነ ጊዜ ላይ ሪቪው አድርግላችኋለሁ ብዬ አስባለሁ። መልካም፣ ወደ መጨረሻው ደርሰናል ማለት ነው። አሁን ደግሞ መፍትሄውን ነው ማካፍላችሁ፣ እንዴት ጊዜን በአግባቡ ልጠቀም የሚለውን ማለት ነው። ብዙ ሰዎች የሚጠቀሙበት መፍትሄ ነው ማካፍላችሁ፣ እኔ የምጠቀምበትም ማለት ነው። አክቹዋሊ ብዙ አይነት መንገዶች አሉ ታይማችሁን ማኔጅ ለማድረግ ማለት ነው። ግን በዛሬው ቪዲዮ ላይ የምናየው 80-20 ፓሬቶ ፕሪንሲፕል ነው። ኢታሊ ውስጥ ነው ዲስከቨር የተደረገው 80-20 ፓሬቶ ፕሪንሲፕል። ይህ መርህ የሚያሳየው ምንድን ነው ስንል 80% የሚሆነው የስራችን ውጤት የሚመጣው 20% በሚሰሩ ስራዎች ነው። ስለዚህ ምን ማለት ነው? ሁልጊዜ ትኩረታችን ሊሆን የሚገባው እነዛ 20% ስራዎች ላይ ነው። ምክንያቱም እነዚህ 20% ስራዎች ናቸው ከፍተኛውን የስራችን ላይፋችን ላይ፣ ቢዝነስ ላይ ሊሆን ይችላል፣ በትምህርትም፣ ምክንያቱም ማንኛውም ነገር ላይ አፕላይ ልታደርጉ ስለሚችሉት ያን ከፍተኛ 80% ውጤት የሚያመጡት እነዚህ 20% ስራዎች ነው። ብዙ ጊዜ ግን እኛ ተገላቢጦሽ ነው የምናደርገው። እነዚህ ብዙ ውጤት የሚያመጡ ስራዎች ላይ ነው ምንሰራው ማለት ነው። ስለዚህ ሊስት ዳውን አድርጉት መጀመሪያ ማለት ቀናችሁ ላይ የምትሰሯቸውን ስራዎች ሊስት የምበልና 10 ስራዎች ቢኖሩ ከ10 ውስጥ ሁለቱ ከፍተኛውን የሆነው 80% በላይ የሚሆነው ውጤት የሚያመጡት እነዚህ ናቸው። ስለዚህ ሁል ጊዜ እነዛ ስራዎች ላይ ትኩረት ማድረግ፣ ስፔሻሊ ጠዋት ቀናችንን ስንጀምር ትልቅ ከፍተኛ ውጤት የሚያመጡ ስራዎች ላይ ትኩረት በማድረግ መጀመር መስራት ያስፈልጋል ማለት ነው። ምክንያቱም እነዛ አላስፈላጊ ነገሮች ላይ ከሆነ ብዙ ጊዜያችን የምናጠፋው የምንፈልገውን ውጤት ማምጣት አንችልም፣ ፕሮዳክቲቭ ኢፌክቲቭ መሆን አይቻልም ማለት ነው። ስለዚህ ይህን ቀላል ግልጽ የሆነ ፕሪንሲፕል በመጠቀም ታይምን በደንብ ማኔጅ ማድረግ ይቻላል ማለት ነው። ለዛሬ እነዚህን ካየን ይበቃናል። ሆፕፉሊ በጣም ቆንጆ ነገር እንዳካፈልኳችሁ እንደወደዳችሁትን ተስፋ አድርጋለሁ። ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ሌላም እንድሰራላችሁ የምትፈልጉት ቪዲዮዎች ካሉ ሀሳባችሁን አካፍሉኝ። ሰብስክራይብ ማድረግም እንዳይረሳ። በሌላ ቪዲዮ እንገናኛለን። መልካም ጊዜ